የእስር ቤት ናፋቂው በደቡብ አፍሪካ የቴክኖሎጂው ሰለባና የመኪናው ምቾት የከዳው ሌባ። ዛሬ እነዚህን ሶስት ታሪኮች ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። የእስር ቤት ናፋቂው በደቡብ አፍሪካ ውስጥ የሚኖረው ይህ ሰው የኑሮ ውድነትና ስራ አጥነት ክፉኛ አንገላቶታል። ከሜዳ ላይ ረሃብ፣ የዘብጥያ ግምጃ ቤት ይሻለኛል ብሎ ይወስናል። ግቡ አንድ ነው፣ ታስሮ የነጻ ምግብና መጠለያ ማግኘት። ነገር ግን የታሰረበት ወንጀል አስከፊ እንዳይሆንና ሰውን እንዳይጎዳ ጥንቃቄ አደረገ። አንድ ቀን ጠዋት በቀጥታ ወደ አካባቢ ፖሊስ ጣቢያ መራ። ጣቢያው ውስጥ የነበሩት ፖሊሶች ደንበኛ ጉዳይ የሚያስተናግዱ መስሏቸው ነበር። ሰውየው ግን ቀስ ብሎ ወደ አንዱ መኮንን ጠረጴዛ ተጠጋ። መኮንኑ በስራው ተወጥሮ ሪፖርት በሚጽፍበት ላፕቶፕ ላይ አይኑን ተከለ። ፖሊሱ ለአፍታ ዞር ሲል ሰውየው ላፕቶፑን ነጥቆ በሩጫ ከቢሮው ወጣ። ፖሊስ በድንጋጤ ሌባ ነው ያዙት እያለ እየጮኸ ተከተለው። ሌባው ግን ጥቂት ሜትሮች እንደሮጠ ገና ከፖሊስ ጣቢያው ግቢ ሳይወጣ ቆመ። ፖሊስ ደርሶ ሲይዘው ሌባው ላፕቶፑን በትህትና መለሰለት። ፖሊሶች ግራ በመጋባት ለምን ሰረክ፣ ለምንስ ቆምክ ብለው ጠየቁ። እሱም በቁም ነገር ጌቶች፣ ስራ የለኝም፣ የሚበላም የለም፣ እባካችሁ ወህኒ ያስገቡኝና የነጻ ምግብ ስጡኝ አላቸው። ፖሊሶች ግን ንብረቱ አልጠፋም፣ ደግሞ መልሰህ ሰጥተናል፣ ስለዚህ ይህ ወንጀል አይደለም ሂድ አሉ። ሰውየው ግን እምቢ አልሄድም ካልታሰርኩ በማለት በጣቢያው ወንበር ላይ ተቀመጠ። ፖሊሶች ሊያስወጡት ሲሞክሩ ወንጀለኛ ነኝ እያልኳችሁ ለምን ትለቁኛላችሁ እያለ በጩኸት ሲከራከራቸው መዋሉ የአካባቢው መነጋገሪያ ሆኖ ሰንብተዋል። ሁለተኛው ታሪክ የቴክኖሎጂው ሰለባ በአሜሪካ። አንድ አሜሪካዊ ሌባ የአንድን ባለሀብት ቤት ለመዝረፍ ሳምንታት ሲያጠና ቆይቶ ነበር። ቤቱ እጅግ ዘመናዊና በዲጂታል ሲስተም የሚንቀሳቀስ ነው። ሌባው በድፍረት የቤቱ መስኮት ሰብሮ ከውስጥ ገባ። የተመኘውን ውድ ንብረቶች፣ ጌጣጌጦችና ጥሬ ገንዘብ በከረጢቱ ሞልቶ ጨረሰ። ስራውን አጠናቆ በገባበት መስኮት ሊወጣ ሲል ግን መስኮቱ በብረት መዝጊያ ወይም ኤሌክትሪክ ሻተር ተዘግቶ አገኘው። ወደ ዋናው በር ሮጠ። በሩ ግን የሚከፈተው በባለቤቱ የጣት አሻራ ወይም በልዩ ኮድ ብቻ ነበር። ሌባው በሩን ለመስበር ሞከረ፣ ግን አልተሳካለትም። ለሰዓታት በቤቱ ውስጥ ወዲና ወዲያ ሲሮጥ ቢቆይም ዘመናዊ ቤት እንደ ምሽግ ሆኖ ዘጋበት። በመጨረሻም ረሃብና ጭንቀት በረታበት። ባለቤቶቹ ለረዥም ጉዞ መውጣታቸውን ስለሚያውቅ እዚህ ውስጥ በረሃብ ከመሞት እስር ቤት ብበሰብስ ይሻለኛል የሚል ውሳኔ ላይ ደረሰ። ወደ 911 ደወለ። ሄሎ እባካችሁ እርዱኝ፣ አንድ ቤት ውስጥ ታስሬያለሁ አላቸው። ፖሊሶች የደረሰባቸው ጥሪ ታፍኛለሁ ወይም ሰው ቤት ውስጥ ተቆልፎብኛል የሚል ስለመሰላቸው በከፍተኛ ፍጥነት ደረሱ። ቤቱን ከፍተው ሲገቡ ግን ሌባው ከረጢት ሙሉ ወርቅ ይዞ ቁጭ ብሎ ይጠብቃቸው ነበር። ፖሊሶች ለምን ደወልክ ሲሉት አመሰግናለሁ ስለደረሳችሁልኝ፣ እባካችሁ ካቴናውን አስገቡልኝና ከዚህ ቤት አውጡኝ በማለት እጁን ሰጠ። ፖሊሶች በታሪካቸው ሌባ ራሱ ደውሎ ያዙኝ ሲል የገጠማቸው ያኔ ነበር። ሶስተኛው ታሪክ የመኪናው ምቾት የከዳው ሌባ። ይህ ታሪክ ደግሞ እጅግ ውድና ዘመናዊ መኪና በሌሊት ስለሰረቀ አንድ ወጣት ሌባ ነው። ሌባው መኪናውን ካለበት ቦታ አነስቶ ራቅ ወዳለ ሰፈር ነዳው። መኪናው እጅግ ውድ ከሚባሉት ወይም ለግዠሪ ወገን ስለነበር የውስጥ ወንበሩ እንደ አልጋ የሚመችና የሙቀት መቆጣጠሪያም ስለነበረው በጣም ደስ የሚል ነበር። ሌባው መኪናውን ደህንነቱ የተጠበቀ ቦታ ቆምኩ ብሎ ካሰበ በኋላ ለ5 ደቂቃ ብቻ ወገቤን ላቅነው በማለት የሾፌሩ ወንበር ወደኋላ ዝቅ አደረገው። ነገር ግን ሌሊቱ ሙሉ ሲሰለል ስላደረና የመኪናው ምቾት ስለማረከው ሳውቀው ጭልጥ ያለ እንቅልፍ ወሰደው። እንቅልፉ በጣም ከባድ ከመሆኑ የተነሳ ድምፁን ከፍ አድርጎ መንኮራፋት ጀመረ። ንጋት ላይ የመኪናው ባለቤት መኪናው በቆመበት ቦታ ለመኖሩን አይቶ ለፖሊስ ሪፖርት አደረገ። ፖሊሶች መኪናው ውስጥ በነበረው የጂፒኤስ መከታተያ አማካኝነት መኪናው ያለበትን ቦታ አገኙ። ፖሊሶች መኪናውን ከበው ሲጠጉ ሌባው አሁንም በመስታወቱ ውስጥ ሲያንኮራፋ ይታያል። አንድ ፖሊስ የመኪናውን መስኮት ኳኳ በማድረግ ሲያንኳኳ ሌባው በድንጋጤ ነቃ። አይኑ ሲገልጥ ያየው የፖሊስ መኮንኑን ፊትና በሩ ላይ የተነቀነውን ሽጉጥ ነበር። ሌባው ግራ በመጋባት ገና 5 ደቂቃ አልሆነኝም እኮ ፊልም፣ ሰዓቱ ግን ረፍዶ ፀሐይ ወጥታ ነበር። ይህ እንቅልፋሙ ሌባ በሚል በማህበራዊ ሚዲያ የተሰራጨው ታሪክ ለብዙዎች መሳቂያ ሆኖ አልፏል።